የጭንብሉ ለባሽ ሰው እጁን ወደ ሽጉጥ ሲዘረጋ ብሩክ ግን ከፊቱ ቀደመው። ምን ይፈጠር ይሆን? ይህ ክፍል የመጨረሻ ክፍል 5 ነው። በቀጣይ ደግሞ በጣም ደስ የሚልና አጓጊ የፍቅር ታሪክ ይዤላችሁ እመጣለሁ በሀይሚና በብሩኬ። ስለዚህ ቤቱ ሲጀምሩት በላይክና በሰብስክራይብ ጀምሩት። መላው ጨረቃ ቤተሰቦች ተጠይቃችኋለሁ በትህትና። የዛሬው ክፍል እንዲህ ይጀምራል። ብሩክ ከሽጉጡ ቀድሞ ወደ ሰውየው ተጠግቶ እጁን ከመሬት ጋር አጣብቆ ያዘው። ሰውየው በንዴት አፍንጫውን እየነፋ ሊታገለው ሲሞክር አይሚ መድረኩ ላይ የነበረውን ግዙፍ የካሜራ ስታንድ አንስታ በሰውየው እግር ላይ አጋደመችው። ሰውየው በህመም ስሜት መጮህ ጀመረ። በመጋዘኑ የፊት ለፊት በር በኩል የፖሊስ ሰማያዊና ቀይ መብራቶች እንደ መብረቅ እየፈነጠቁ መጡ። ድምፅ አልባው መጋዘን በፖሊስ ትዕዛዝና በጠመንጃ መደገፍ ድምፅ ተናወጠ። ፖሊሶቹም እጅ ስጡ የሚል ትዕዛዝ በመላው መጋዘኑ አስተጋባ። የጭንብሉ ለባሽ ሰው አሁንም ሁሉ ሚስጥር በአደባባይ በመጋለጡ ተስፋ በመቁረጥ በድንገት ከኪሱ ትንሽ ፈንጂ መቆጣጠሪያ ወጣ። ሁላችሁም አብራችሁ ትጠፋላችሁ ሲል ጮኸ። መጋዘኑ በሙሉ በፈንጂ እንደተሞላ የሚያሳይ ቀይ መብራት ብልጭ ድርግም ማለት ጀመረ። ሰዓቱ እየቆጠረ ነው። 10 9 8 እያለ እየቆጠረ ነው። ፖሊሶቹ ወደ ውስጥ እየሮጡ ቢገቡም የፈንጂውን ስጋት ሁሉም ሰው እንዲቆም አደረገው። ብሩክና አይሚ እርስ በርሳቸው ተያዩ። በፊታቸው ላይ ፍርሃት አልነበረም፣ አንድነት እንጂ። አይሚ አለ ብሩክ በእርጋታ መንፈስ፣ ያ የደህንነት ስርዓት ቁልፍ ገና ከውስጡ አላወጣሽውም አይደል አላት። አይሚ የያዘችውን ትንሽዬ የብረት ሳጥን ተመለከተች። አዎ ገና ቁልፉ ውስጥ አለ አለችው። ብሩክም በሽፍታ የሆነ ነገር ነገራት። እሷም በፍጥነት ወደ መቆጣጠሪያው ቆጣሪ ሮጠች። ፖሊሶቹም ሲያጠቁ ብሩክ ደግሞ የጭንብሉን ለባሽ ሰው ትኩረት በመሳብ ከመቆጣጠሪያው እንዲርቅ አደረገው። መቆጣጠሪያው ፈንጂውም 5 4 3 እያለ ነው። አይሚ ቁልፉን ወደ ግራ ዙራ በመቆጣጠሪያው ላይ ያለውን የኤሌክትሪክ ሰሌዳ ሰባበረችው። አሁንም ፈንጂው 2 1 እያለ ነው። ጥልቅ ዝምታ ተፈጠረ። ምንም ነገር አልፈነዳም። የፈንጂው ስርዓት በኃይል ተቋረጠ። የጭንብሉ ለባሽ ሰው አይኑን በጨለማ ወደ ፖሊሶቹ አቀረቀረ። ሁሉም ነገር አበቃ። ፖሊሶቹ ገብተው እጆቹን በካቴና አሰሩት። አይሚና ብሩክ መድረኩ መሃል ላይ እያሉ የካሜራዎቹን ቀይ መብራት አሁንም እየበራ ነበር። ለካ በዓለም ዙሪያ ያሉ ሚሊዮኖች የእነሱን ድል እያዩ ነበር። በምን? በዩቲዩብ። ብሩክ ወደ አይሚ ተጠግቶ እጇን ያዛት። ካሜራው ፊት ከማጭበርበሪያው ከጭንብሉና ከፈንጂው ስጋት በኋላ አሁን ነፃ ናቸው። አሁን መድረኩ የኛ ነው አለ ብሩኬ። አይሚ ፈገግ ብላ ለካሜራው እያየች የኛ ታሪክ እዚህ ጋር አያበቃም፣ አሁን ነው የሚጀምረው አለች። ከውጭ ያለው የከተማ ንፋስ ወደ መጋዘኑ ውስጥ ገባ። የነፃነት አየር ነበር። የፍቅራቸው ምዕራፍ አዲስና ደማቅ ምዕራፍ ሆነ። ታሪካቸው በዚህ ድል ተጠናቀቀ። የዚህ ትረካ ሙሉ ሐሳብ ገብታችኋል። አይሚና ብሩኬ ያሳለፉበትን ስቃይ ውጣ ውረድ ያየንበት ነው። ቀጣይ ደግሞ የሚገርም ትረካ እመጣላችኋለሁ። በጣም ፍቅር የሞላበትና በጣም አጓጊ ልብ አንጠልጣይ በአይሚና ብሩኬ የተሰራ ትረካ አለ። ትንሽ ነው የቀረኝ። በዚህ ሳምንት ውስጥ ወይ ነገ ወይ ከነገ ወዲያ እጀምርላችኋለሁ። ቤቱን ግን ሰብስክራይብ እና ላይክ፣ ሼር፣ ኮፒ ሊንክ ያደርጋችሁ ተባበሩኝ ባካችሁን። አመሰግናለሁ።